ሰላም ከሁሉም ነገር ይበልጣል። ሰው ከራሱ ጋር ከፈጣሪው ጋር ሰው በዙሪያው ካሉ ሰዎች ጋር ሰላም ሲሆን የራሱን ቤስት የሚባሉን በር ማግኘት ይችላችሁ። ስለዚህም ከራሳችሁ ጋር ሰላም ለመሆን ሶስት የሚረዷችሁ ነገሮች አሉ። እነዚህ ሶስት ነገሮች እንደሆኑ እነግራችኋለሁ። እስከ መጨረሻ ድረስ አብራችሁ። የመጀመሪያው ኤምፓዚ ይኖራችሁ ወይም ሰዎችን መረዳት ተለማመዱ። ሰዎችን ለመረዳት በሰዎች ጫማዎች ውስጥ ሆናችሁ ነገሮችን ለማየት ሞክሩ ማለት ነው። ኤምፓዚ አንዱ የኢሞሽናል ኢንቴሊጀንስ ኤለመንት ነው ማለት ነው። ኤምፓቲ የሆነ ሰው ነገሮችን ሌሎች ሰዎች አንጻር ሲታይ የማየት ሁኔታው በጣም ለየት ያለ ነው ማለት ነው። ኤምፓቲ ያለው ሰው ሰዎችን መውቀስ ያቆማል። ያ የኤምፓዚ ምልክት ሰዎችን መውቀስ ማቆም። ሰዎች በተፈጥሮ ምንድነው ራስ ወዳድ ነው። ስለዚህ በጊዜ ሂደት ያንን ራሳችን ስናሳድድ ሌሎች ሰዎችን እንጠፈልጋለን እና ኤምፓቲ ያለው ሰው ለምን ሰዎች እንዲያደርጉብኝ ለምን እንደዚህ የሆነ ነገሮችን ወደ አይምሮ አይመጣም ማለት ነው። በቃ እንደ ሰውኛ እነዛን ነገሮች የመረዳት አቅም ይኖረዋል። ሌላው ደግሞ ይቅርታ ማድረግ ብቃትም ይኖረዋል ኤምፓቲ ያለው ሰው ማለት ነው። ስለዚህ የመጀመሪያ ኤምፓቲ ይኖራችሁ ማለት ነው። ሁለተኛው ለራሳችን ሰላም ልንሰጠው የምንችል ለዓላማችን ስንተጋ አንድ ዋነኛ ዓላማ ይኖራልና ለዛ ዋነኛ ዓላማ ስንታገል ወደ ራሳችን እንቀርባለን። ለራሳችን ታጋሽ መሆን እንችላለን። ለራሳችን ነገሮችን መቻል እንጀምራለን። ለራሳችን ብለን ወደፊት የሆኑ ስቴፖችን መራመድ እንችላለን። ያ በሚሆንበት ሰዓት ልክ ለራሳችን ሰላም እንሰጠው የሆነ የምንታገልለት ኋላችን የሆን ገር ይኖረናል ማለት ነው። ያ በሚሆንበት ሰዓት ላይ ደግሞ አላስፈላጊ የሆኑ ንዝርጎች ውስጥ አንገባም። ከራሳችን ጋር ሰላም ይኖረናል። ዙሪያችን ሰላም የሚሰጡን ሰዎች መግዛት አብዛኞቻችን ያለን ጓደኞችን እኛ የምንመስለው ማለት ነው። በተወሰነ መልኩ በቃ ወረኛ ጓደኛ ካለ እኛ ወረኛ፣ ዝምተኛ ጓደኛ ካለ እኛ ዝምተኛ ጓደኛ እንዳለን ሰው እኛም እንደዛ ብሄቭ ማድረግ እንችላለን። ስለዚህ ሁሌም ቢሆን ሰላም ያለው ሰው በዙሪያችን ሲኖር ሞደኛ ሰላም የመሆናችን እድል ከፍ ይላል። አማራሪ ሰው ከዙሪያ ካለ የጊዜ ቆይታ እንጂ አንተም አማራሪው ደግሞ ልትሄድ ትችላለህ። የማይቀር ጉዳይ ነው። በአንጻሩ ሰላም ያለው ሰው ሲኖር ግን ቀስ በቀስ አንተም የዛን ሰው ባህሪ የመያዝ ሁኔታ ይኖራል። በዙሪያ ለአንተ ሰላም እንዲፈጠር የሚያደርግ ኢንቫይሮንመንት ውስጥ መግባት አስፈላጊ ነው ማለት ነው። እነዚህ ሶስት ነገሮች በማድረግ ብቻ አንድ ሰው የራሱን ሰላም መጠበቅ ይችላል። የዛሬው ቪዲዮ ይህንን ይመስል ነበር። ከወደዳችሁ ላይክ እና ሰብስክራይብ አድርጉ።